የሆነ ኤክስፔክቴሽን በጣም ኤክስፔክት የማደርገው ምናምን አሁን ላይ ሀሳቤ ዩቲዩበር ሆኜ መቆየት መቻል በጣም የሚያስጠላኝ ይደብረኛል። በቃ ሼም ራሱ ይዘኛል። በቃ ሼም ይዘኛል። ባለቅስ ባትሰራስ ምናምን እላለሁ። እዚሁ ላይ አብቂ ነው የሚያስብለው። ኦኬ ጋይስ ኦ ማይ ጉድነስ ሰላም ጋይስ እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እንኳን ወደ ዩቲዩብ ቻናሌ ሰላም መጣችሁ። ዛሬ ለኔ ፈኒ የሆነ ቪዲዮ ነው የምሰራው ማለት ነው። ምክንያቱም መሰላችሁ እኔ አሁን እዚህ ጋር ቁጭ ብያለሁ፣ ግን ምን አይነት ቪዲዮ መስራት እንዳለብኝ ምንም አይዲያ የለኝም። ግን የግድ ቪዲዮ መስራት ስላለብኝ የግድ በየሳምንቱ ቪዲዮ መልቀቅ ስላለብኝ በቃ የሆነ ቪዲዮ መሰራት ስላለበት ብቻ ነው እዚህ ጋር ቁጭ ያልኩት ማለት ነውና አሁን ላይ ኤክስፔክቴሽን ምንም ኤክስፔክቴሽን የለኝም። ግን ደግሞ አላውቅም እንግዲህ ቪዲዮ ወጥቶ ምን አይነት ቪዲዮ እንደሚሆን እንጃ። ምን አይነት ቪዲዮ ሆኖ እንደሚያልቅ ራሱ አላውቅም። ቪዲዮ ሆኖ ይፖሰት ይሁን ወይም ደግሞ ይሄን አውርቼ ትንሽ ጊዜ በኋላ ደግሞ ደብሮኝ ተው ይሁን ወላሂ ምንም አውቀው ነገር የለም። ግን ዝም ብዬ ቪዲዮ መስራት ስላለብኝ በቃ ራሴን ዩቲዩበር ሆኜ መቆየት ስላለብኝ እስከምጭ ብያለሁ። እንግዲህ የሚሆነውን አብረን እናያለን። ቪዲዮ ሆኖ ይወጣል ወይ ደግሞ ሀሳቤ ብታይ ግን አላውቅም። ወላሂ ግን ይሄ ብዙ ጊዜ ስትራግል የማደርግበት ነው። እርግጠኛ ነኝ ሌላ ሰውም ስትራግል ያደርግበታል ማለት ኒሽ የለኝም። ምን መስራት እንዳለብኝ አላውቅም። በየሳምንቱ መስራት አለብኝ እኔ እንጃ እኔ አላውቅም። ይምር በጣም ነው የሚጠፋኝ ኮንቴንት፣ በጣም ነው የሚጠፋኝ። ምን መስራት እንዳለብኝ መቅረጹ ራሱ ኧረ ቢስሚላህ ወይኔ ቪዲዮ እና ለቻት ጂፒቲ ማለት ነው ቪዲዮ ሪከርድ ማድረግ ፈልጋለሁ። ዩቲዩብ ቪዲዮ መስራት ፈልጋለሁ፣ ግን ምን መስራት እንዳለብኝ ስለምን ማውራት እንዳለብኝ ምናምን አላውቅም ብዬ ጠየቅኩ እና እሱ ደግሞ ይሄ ራሱ አንድ ኮንቴንት ነው፣ አንድ ቶፒክ ይሆናል። ይሄ ራሱ ሰው ብዙ ሰው እንደዚህ ኮንፊውዝ ይሆንና ይሄ ራሱ ቶፒክ ይሆናል ብሎ ቀኝ ማለት ነው መልሱ። እና እኔም ሳስበው የምር ይሄ ራሱ ቶፒክ ይሆናል። እኔ ብቻ አይደለም እንደዚህ ስትራግል ማድረግ ብዙ ሰው ስትራግል ያደርጋል እርግጠኛ ነኝ። እና እንደውም በቃ ጥያቄዎችን ስጠኝና ጥያቄዎችን እየመለስኩኝ ቪዲዮ ሰራለሁ ብዬ ቻትጂፒቲን ጠየቅኩት። ቻትጂፒቲ ደግሞ 10 ጥያቄዎችን ሰጠኝ። አሁን 10 ጥያቄዎችን እየመለስን ቪዲዮ ለማድረግ እንሞክራለን። እንግዲህ አብራችሁን ቆዩ። ግን አሪፍ ጥሩ ጥያቄዎችን የሰጠኝ ማለት ነው። ሰው የሚማርበት ማለት በቃ ማንኛውም ሰው መጠየቅ የሚችለው አይነት ማለት የሰው ውስጥ ጥያቄ መሆን የሚችለው አይነት ጥያቄ ነው የሰጠኝ። ስለዚህ ደስ ብሎኛል እሱን ጥያቄ ስለሰጠኝና እሱን ጥያቄ እንመልሳለን። ኦኬ እኔ አሁን ማለት ነው የምር ምንም አልዋሻችሁም። እኔ እውነት ነው የምነግራችሁ። ድሮም ዩቲዩበር መሆንን በጣም ነው የምፈልገው። ማለት እንደዚህ ብሎገሮችን ምናምን ሳይ ሰው ዩቲዩብ ላይ የሚሰራውን አይነት ቪዲዮ ምናምን ሳይ እንጃ ዩቲዩበሮች የሆነ ደስተኛ ሆኖ በቃ የተረጋጋ ላይፍ የሚኖራቸው ነው የሚመስለኝና በጣም ዩቲዩበር መሆን በጣም የምፈልገው። ማለት ዩቲዩበር ከሆንኩኝ ብዙ ነገር የሚሳካልኝ ነው የሚመስለኝ ማለት ነው። በቃ ብዙ ፎሎወርሶችን የማገኝ ስራ እንኳን የሚስተካከል ገቢ ምናምን በቃ አለ አይደለ የምኖረኝ አሪፍ ገቢ የምኖረኝ የምሰራውን ስራ እያስተዋወቅኩኝ ምናምን እና ታዋቂ ሆኜ ተሰሚነት ኖሮኝ በቃ ላይፌ የምስተካከል ነው የሚመስለኝ ማለት ነው እነሱን ሳይ እና በጣም ነው ዩቲዩበር መሆን የምፈልገው። ግን ማለት ነው የጀመርኩበት ምክንያት አለች። ማለት የመጀመሪያ ቪዲዮ የሰራሁበት ያንን ሰሞን በቃ መስራት አለብኝ ብዬ ምናምን ወስኜ የተነሳሁት በሚያስቅ ኦኬ አሁን ላይ ሆኜ ሳስበው ይገርመኛል። ማለት እንደዛ ማሰብ ራሱ በጣም ነው አሁን ላይ የሚገርመኝ ማለት ነው። ግን በጣም ደስተኛ ነኝ በመጀመሪያ ማለት ነው። እና እንዴት መሰላችሁ ከዩኒቨርሲቲ ግራጁዌት አድርጌ የሆነ ጊዜ ላይ ተቀጥሬ እየሰራሁ ነበረ አስተማሪ ሆኜ ተቀጥሬ እየሰራሁ። ከዛም በመሀል ደግሞ ማስተርስ ለመማር ዩኒቨርሲቲ ተጠራውና እጄ ማስተርስ እየተማርኩኝ ጓደኞቼ ስራ ይዘዋል፣ እነዚህ ጋር እየተማርኩኝ ነው። በቃ ምንም አልተመቸኝም የዛን ጊዜ ማለት ነው። ምክንያቱም በቃ ከቤተሰብ እጅ ወጥቼ ራሴን ችዬ ተመልሼ አሁን ደግሞ በቤተሰብ እጅ ስለወደኩኝ
በቃ ትምህርቴን የማይጎዳ ወይም ደግሞ ወጥቼ ምናምን መስራት ሳይጠበቅብኝ እዛው ግቢ ውስጥ ሆኜ ዩኒቨርሲቲ ውስጥ ሆኜ ገቢ የሚያስገኝልኝ ነገር ምናምን ብዬ ስፈልግ ዩቲዩብን እንደ ስራ ወሰድኩት ማለት ነው። እኔ እንጃ በዛ ሰዓት የሆነ በቃ ይመስለኛል አላማዬ ወዲያው ሰዎችን ሰብስክራይብ አስደርጌ ምናምን 4000 ዎች አወርሷል ምናምን እንደምንም በቃ ታግዬ ምናምን አለ እሷንም አስገኝቼ ገቢ የሚያስጀምር ነበር። በቃ ቁጭ ብዬ እዛ እየተማርኩት ገቢ ማግኘት ነበር ሀሳቤ፣ ግን አልተሳካም። እስከዛሬ ራሱ ገቢ የለም። ዛሬ 3 ዓመት ነው 4 ዓመት ነው። ዩቲዩብ ደስተኛ የሚያደርግ ማለት የላይፍ ስታይል ሙሉ በሙሉ የሚቀይር ነው የሚመስለኝ ማለት ነው። እና ብዙ ዩቲዩበሮችን ብዙ ብሎገሮችን ሳይ የነሱ ላይፍ በጣም ነው የሚያስቀናኝ እና የኔም ላይፍ እንደነሱ ይሆናል ብዬ ነው ያሰብኩት ማለት ነው። እና እንደዚህም ከባድ አልመሰለኝም። የሆነ ቀላል መስራት የሚችል ማለት እንደዚህ ስትራግል ማድረግ ምናምን አልመሰለኝም። በቃ የሆነ ዝም ብዬ ቪዲዮ ለቅቄ ምናምን ሰው ዝም ብሎ ገብቶ ክሊክ የሚያደርግ ነው የሚመስለኝ። ማለት ዝም ብሎ የማይ በቃ ምን አይነት ቪዲዮ ነው ዛሬ፣ የት ዋለች ዛሬ፣ ምን በላች ዛሬ ምናምን። እንግዲህ ታዋቂ አይደለም ግን ይመስለኛል የዛን ጊዜ ማለት ነው እንደዚህ የራሱ ህግ ያለው ምናምን መከተል ያለብኝ ምናምን እሱ ያለ አይመስለኝም። በቃ ዝም ብሎ ቪዲዮ ለቃለሁ፣ ከዛን ደግሞ ብዙ ሰው ጋር ምናምን ይደርሳል። በቃ ሰው ምናምን ዝም ብሎ ገብቶ ያያል ምናምን በአንዴ ማድረግ ምናምን ይመስለኝ እንጂ እንደዚህ አልመሰለኝም ነበር መጀመሪያ አጀማመሪ። በቃ በአንዴ ሀብት ለመሆን ነበረ። እንግዲህ እሱ ነው መሰለኝ ዩቲዩብ ይመስለኝ እሱ እንደዛ ነበረ። ማለት እቃውም የለኝም፣ ካሜራ የለኝም፣ አሪፍ የተመቻቸ ቦታ የለኝም፣ ማውራቱን እራሱ አልቻልኩበትም። እና አሁን ላይ በጣም ስትራግል እያደረኩ ነው። ምክንያቱም ሁሉም ነገር እየለመድኩ ነው። ኤዲቲንግን እየለመድኩ ነው፣ ማውራቱን እየለመድኩ ነው፣ ቴክኒኩንም እየለመድኩ ነው። ሁሉም ነገር ላይ ጀማሪ ለማጅ ስለሆንኩኝ ማለት ነው አሁን ላይ ከባድ ነው። የምር በጣም ከባድ ነው። አይዲያኑ ራሱ ማምጣቱ፣ ቁጭ ብሎ ቪዲዮ መስራቱ፣ ማውራቱ ራሱ ማለት ነው በጣም ነው የምንተባተበው እና በጣም ነው እየከበደኝ ያለው ማለት ነው። እና ሌላ ደግሞ ቪው ሳይገኝ ሌላ ሰብስክራይበር ሳይመጣ ሲቀር ምናምን በጣም ነው የሚደብረው። የምር በጣም ነው ሞራል የምነካው ማለት ነው። ግን ያው ጀማሪ ነኝ፣ መሆን የምችለው እንደዚህ ነው። ግን የሆነ ኤክስፔክቴሽን በጣም ኤክስፔክት የማደርገው ምናምን አንድ ቪዲዮ ለቄ በቃ ያ ቪዲዮ በጣም ብዙ ምሰራልኝ ብዙ ቪው ብዙ ሰብስክራይበር ምናምን ያመጣልኝ ይመስለኝና ግን እየሞተ ሲሄድ ደግሞ የራሱ ለቀጣይ ቪዲዮ ለመስራት ራሱ በቃ ሞራል ጭጭ ነው የሚያደርገው። በጣም ነው የሚደብረኝ። ጀመረ እኔ ፖስት አድርጌ ማለት ነው 2-3 ቀን ማለት ነው በቃ በየደቂቃው በየሰከንዱ ነው የማየው ማለት ነው። ከዛም ቪው የጨመረ ሳይሄድ ሲቀር በጣም የሚያስጠላኝ ይደብረኝ። በቃ ሼም ራሱ ይዘኛል። በቃ ሼም ይዘኛል ባለቅስ ባልሰራስ ምናምን እላለሁ እና በጣም ሞራል ይሰብራል። ምክንያቱም የተለፋበት ብዙ ነው፣ ግን ደግሞ ሳይታይ ሲቀር ደግሞ ያስጠላል። እንጃ በጣም ሞራል ይገላል ማለት ነው። ማለት ለቀጣይ ራሱ እንዴት መስራት እንዳለብኝ፣ ምን ማድረግ እንዳለብኝ፣ ምን ማሻሻል እንዳለብኝ ሁሉ ግራ ይገባኛል ማለት ነው። እና በጣም ነው በቃ እጅ የሚያሰጠው እዚሁ ላይ አብቂ ነው የሚያስብለው። ኦኬ ተመልሼ የመጀመሪያ ቀን ቪዲዮ ሰርቼ ለቀኩበት ዩቲዩብን የከፈትኩበትን ቀን ያችን ሮዳ ማውራት ብችል ማለት ነው የምር እንዴት አድርጌ እንደምስማት እንዴት አድርጌ እንደምወዳት ማለት ነው። ምክንያቱም በቃ መጀመሪያ ማለት ነው የምር በቃ መጀመሪያ ብዙ ፍርሃትን ብዙ ነገር ነው በቃ እየሰባበረልኝ ማለት ነው እንጂ የዛኔ ባልጀምር ኖሮ ዛሬ ማልጀምር ነበረ ማለት ትንሽም ቢሆን ድፍረት አይኖረኝም ነበር። ግን እኔ ካሜራ ፊት ለፊት ተቀምጬ የማላቅ ሰው አረ እንዴ በቃ እንጃ ስለኔ የሆነ ሰው ስለኔ ቢያወራ ማለት ነው የምር በጣም ደስ ይለኛል። እኔ እኮ በጣም ሩቅ ነበርኩ ከቴክኖሎጂ ከስልክ ምናምን ከዩቲዩብ በጣም ሩቅ ነበርኩ። እንደውም በግድ ራሴን አቅርቤ ጭራሽ ካሜራ ከፍቼ ካሜራ ፊት ለፊት ቁጭ ብዬ ቪዲዮ ሰርቼ ዩቲዩብ አፕሎድ ያደረኩትን ቀን የምር በጣም ነው በቃ የማመሰግናት። ቀኗንም በቃ የዛን ጊዜ የነበረኝን አቋምንም በጣም ነው በቃ ደስ የሚለኝ ማለት ነውና
በጣም ደስተኛ ነኝ። ያችን አግኝቼ ብል ኖሮ በቃ በጣም አገላብጬ ነበር የምስማት እና ይሄን ይመስላል። ይሄ ቪዲዮ ሆኖ ይወጣል ግን አወጣለሁ፣ ምክንያቱም ሰው ሊያይ ይችላል ላያይ ይችላል፣ ግን አይ ዶንት ኬር ብቻ ለኔ ቪዲዮ ሰርቼ መልቀቄ አንድ ነገር ነው እና እስካሁን ድረስ ከቆያችሁ ማለት ነው እስካሁን ድረስ ከቆያችሁ የምር በጣም ነው የማደንቃችሁ፣ በጣም ነው የማመሰግናችሁ። ሰብስክራይብ አድርጉ፣ ላይክ አድርጉና ማለት ነው አያለሁ የምር እውነትም እስካሁን ድረስ መቆየታችሁ ራሱ ማረጋገጥበት በላይክ እና ላይክ አድርጉ፣ ሰብስክራይብ አድርጉ እና ብዙ ቻሌንጆችን አብረን እናያለን። እናንተም እርግጠኛ ነኝ እንደዚህ ፊት ታደርጋላችሁ። የሆነ ጊዜ ላይ ቪዲዮ መስራት ትፈልጋላችሁ፣ በዚህ ሳምንት ቪዲዮ መለቀቅ አለበት ምናምን ብላችሁ ተወሰናላችሁ፣ ግን ደግሞ ምን መስራት እንዳለባችሁ አታውቁም። የተቀረጸ ቪዲዮ የላችሁም፣ አይዲያው የላችሁም ምናምን፣ ግን ደግሞ በቃ ይሄን ቪዲዮ ይሆናል ብላችሁ ታወራላችሁ ምናምን። ከዛ በኋላ በቃ እንደዚህ አሁን ጥያቄ መመለስ የራሱ አንድ ነገር ነው፣ ግን ይሄም ላይኖር ይችላል። ካልኖረም ደግሞ በቃ እንደዚህ ነው ብሎ ማውራት ራሱ አንድ ነገር ነው። የምር በጣም በጣም ነው የማመሰግነው። እኔ እንደምን ማለት እንዳለብኝም አላውቅም፣ ግን በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰብስክራይብ ላይክ አድርጉልኝ። እንደ አብረን እንደገና ደግሞ ምን እየመጣ ነው ሰሞኑን 2027 ጀምሮ 8000 ዋች አወር ምናምን እየተባለ ነው። ከባድ ነው የምር። ስለዚህ ቀድመን ነው እኛ እንደባለው ምንድነው የሚባለው በፈጣሪ ሞኔታይዝ ጠፋብኝ ቃሉ ራሱ ማለት ነው። ስለዚህ ቀድመን ነው ሞኔታይዝ መሆን አለብን ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ለሰውንም ሰብስክራይብ አስደርጉ። ከፈለጋችሁ እናንተም ሰብስክራይብ አድርጉላችሁ ምናምን ጻፉ ነው ኮሜንት ላይ ገብቼ ማለት ሰብስክራይብ አድርጉላችሁ ለእናንተ ማለት ነው። ስለዚህ እንደዚህ እስኪ እንተጋገዝ። አንድ ሰው እኮ ዋጋ አለው፣ አንድ ሰው ሰብስክራይብ ሲያደርግ ማለት ነው። ምክንያቱም እያንዳንዱ ሰው ሰብስክራይብ ባያደርግ ኖሮ አሁን ያለን ሰብስክራይበር አይኖረንም ማለት ነው። እና በጣም ነው የምወዳችሁ፣ በጣም አመሰግናለሁ። ባይ